ሰላም ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እዚህ ያደርሱናል። ክብሩ ይስፋ ለመድኃኔዓለም። እንግዲህ ጨረቆች ዛሬ ደግሞ እምር ድምቅ ድምቅ ብለው መጥቷል። እግዚአብሔር እንዴት እንደደስ እንደሚሉ እኮ እኔ እንጃ። በስመ አብ ወልድ ፈጣሪ ብቻ ከክፉ ይጠብቃቸው። እኔ ሌላ ምንም አልልም። እና ዛሬ ደግሞ በስመ አብ ውበት ነው የደፋባቸው እና በጣም ነው ደስ የሚሉት። እግዚአብሔርን እንደዚህ በቃ ሁለቱ አንድ ላይ ሆነው ሲመጡ እኔ እንጃ አይዶን ነው በቃ የሌለ ነው እንደው አላቅምና ብቻ በጣም ነው ደስ የሚለው። ግን ቅመምዬ ቀለበቱ ጠፍቷል ስትል በጣም ነው ደነገጥኩት። እግዚአብሔርን በጣም ነው ደነገጥኩት የእውነት ለመናገር። እና ያው እንግዲህ እሷ ደግሞ ሆነ ነገር ብሩኬን ተንኮስ ከላለገች እና ብድሯን ለመመለስ አስባ ነው መሰለኝ እንደዛ ያደረገችው። ብቻ ዋናው ቁም ነገሩ ቀለበቱ አለመጥፋቱ ነው። እግዚአብሔርን እንጃ በቃ ጠፍቷል ስትል ያው ሲሪየስ ሆና ነው መቼም ሀይሚ የሆነ ነገር ስትል ሲሪየስ ናትና ብቻ በቃ ደንግጬ ነበር። እግዚአብሔርን እኔወስ ደስ ይላል እና እንኳን አልጠፋም። ብቻ ደስ ብሎኛል እንደዚህ ሆኖ ስላየዋቸው፣ እንደዚህ እምር ድምቅ ድምቅ ብሎ ስለመጡ ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር። እና ሌላው ደግሞ ማለት ነው ቤተሰብ ፕሊዝ 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 ስወዳችሁ ማለት ነው ስወዳችሁ ቅመሜና ቡቡ የምትወዱ ማለት ነው የምትወዱ አንድ ነገር ልንገራችሁና ምን መሰላችሁ? ገና የመጣ ነው ገና የመጣ ነውና ቤቢ አይ ቲንክ 20 ቀን እንደዛ ነው ይመስለኛል፣ እርግጠኛ ባልሆንም። እና እስከዛ ድረስ ፕሊዝ ፕሊዝ ቤተሰብ ማለት ነው ቻሌንጅ አድርጉና ቅመሜና ቡብዬን 300 እና 350 እናስገባችሁ ፕሊዝ ቤተሰብ። አውቃለሁ እንደምትወዱ ቅመሜና ብሩኬን እንደምትወዱ በደንብ ስለማውቃቸው። ይሄንን ደግሞ የጨረቃ ፋሚሊ ይሄንን ማድረግ አያቅታችሁም እና በጣም ኢዚ ስለሆነ ስለዚህ እባካችሁ ይሄንን ድምጽ የምትሰሙ ፕሊዝ 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 ስወዳችሁ 350 እና 300 እናስገባችሁ እስከ ገና ድረስ ሰብራስ እናድርጋችሁና እናስደስታችሁ። በቃ ምንም እኛ ለነሱ ምንም ነገር ማድረግ አንችልም፣ ግን በቃ በዚህ በኩል እናስደስታችሁና ብሩኬን ዛሬም ይሄው ቅመሜ 300 ልትገቢ ነው ያላት ነበርና ስለዚህ እስከዛ ድረስ ፕሊዝ ቤተሰብ ሼር እናድርገውና ቻናላችሁን 350 300 እናስገባችሁ እስከ ገና ድረስ ፕሊዝ። ስወዳቸው ቤተሰብና ያው ቅመምን ከዚህ በፊት አይታችኋል በስነ ስርዓት ተከብሮላት አያውቅምና ገና ላይ በጣም እንዲከበርላትና ቅመሜ ደስ እንድላት ስለምንፈልግ ስለዚህ እስከዛ ድረስ ፕሊዝ እባካችሁ